Hello everyone, this is Malkamu from Stars English. እንግዲህ ይሄ ቻናል እንግሊዝኛ ቋንቋን በአማርኛ ቀለል ባለ መንገድ ፕራክቲስ በሞላበት ሁኔታ የምናስተምርበት ቻናል ነው። ምናልባት ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትዘነጉ። እንግዲህ በአካል በሐረር ከተማ አወዳይና ሐረማያ ላይ ማዕከላት አሉ። እዛ መጥታችሁ መዝገብ ትችላላችሁ። ኦንላይንም ደግሞ 09 13 25 22 10 ላይ በመመዝገብ የትኛውም የዓለም ክፍል ቋንቋን ባላችሁበት ቦታ ሆናችሁ መማር ትችላላችሁ። That's really wonderful. እንግዲህ ዛሬ የምናየው ስለ past perfect continuous። ከዚህ በፊት በሰራሁት ቪዲዮ ላይ past perfect በመልኩን ጥቅም ላይ እንደምናውለው አሳይቻችኋለሁ። ለምሳሌ ምን አልኩኝ? You remember ሁለት ድርጊቶች ኃላፊ ጊዜ ላይ ተከናውነው አንዱ የሚቀደም ከሆነ ቀዳሚውን ድርጊት ለመግለጽ እንጠቀምበታለን ብያለሁ። ለምሳሌ ትምህርት ቤት ከመሄዴ በፊት ኳስ ተጫውቼ ነበር ማለት ብፈልግ yesterday I had played football before I went to school. I had played football before I went to school. ትምህርት ቤት ከመሄዴ በፊት ኳስ ተጫውቼ ነበር ነው። ሁለቱም ኃላፊ ጊዜ ላይ ተከናውኗል። ግን ከትምህርት ቤት መሄድ የሚቀድመው ኳስ መጫወቱ እንደሆነ ይገልጻል ማለት ነው። እዚህ ጋርም past perfect continuous ሲሆን ይሄ ተጫውቼ ነበር ነው አይደል? ይሄኛው ደግሞ እየተጫወትኩ ነበር የሚል ትርጉም ነው ያለው። ኳስ እየተጫወትኩ ነበር። ኦኬ፣ ለምሳሌ look, I had been playing football before I went to school. እንግዲህ went ምትለው ኃላፊ ነው የምታሳየው አይደለ? I went to school ከመሄዴ በፊት ሁለቱም ድርጊቶች ትናንትና ላይ የተከሰቱ ናቸው። ግን ከመሄዱ በፊት ምን እያደረገ ነበረ? እየተጫወተ ነበረ። ይሄ እየተጫወትኩ ነበር። ይሄኛው ተጫውቼ ነበር ነው። ይሄኛው ደግሞ እየተጫወትኩ ነበር። you see past perfect continuous ቀጣይነትን ሲያሳይ ድርጊቱ እየተከናወነ እንደነበረ ሲያሳይ፣ ይሄኛው ደግሞ መከናወኑን ብቻ ነው የሚያሳየው። That's the only difference by the way. ብዙ ጊዜ ሰዎች ከባድ እንደሆኑ አድርገው ይቆጥራሉ። No, they are not really hard. በጣም ቀላል ደግሞ እንግሊዘኛችንን አድቫንስ የሚያደርጉልን ስትራክቸሮች ናቸው። ስለዚህ በደንብ ተለማምደን ከያዝናቸው ኢዚሊ መጠቀም እንችላለን። እንግዲህ ዋናው ነገር ምን መሰላችሁ? ስትራክቸሩን ባይምሮ መያዝ ብቻ ሳይሆን ጥቅሙን በደንብ መረዳት፣ ፋንክሽኑ ኦኬ ለምን ነው የምንገለግልበት የሚለው በደንብ ከገባን ኦኬ ወሬ ላይ ልንጠቀመው እንችላለን፣ ጽሁፍ ላይም ልንጠቀመው እንችላለን ማለት ነው። እስኪ ሌላ ምሳሌ ደግሞ ልስጣችሁ። Yesterday when my mom came I had been reading a book. መጽሐፍ እያነበብኩ ነበር። ኦኬ ወይ ደግሞ I had been reading a book for 2 hours before my mom came home. እናቴ ወደ ቤት ከመምጣቷ በፊት ለ2 ሰዓታት ያህል እያነበብኩ ነበር ለማለት። ኦኬ I had been reading a book for 2 hours before she came. እሷ ከመምጣቷ በፊት ለ2 ሰዓታት ያህል እያነበብኩ ነበር። Last week I had been practicing English before my friend came. I had been practicing English before I started my assignments. Before I started doing my assignments, I had been practicing English for long hours. ለረጅም ሰዓታት እንግሊዝኛ ተለማመድኩ ነበር አሳይመንቲንግ ከመስራቴ በፊት ኦኬ። ስለዚህ እነዚህ ቢፎር እና አፍተር የሚሉት ቃላት ያው የቅደም ተከተል ለማሳየት ስለምጠቀምባችሁ ዩዥሊ ጥቅም ላይ እናውላችኋለን። The very important thing is ምንድነው? ይሄ past perfect continuous ሁለት ድርጊት ኃላፊ ጊዜ የተፈጸሙ ድርጊቶች ሲኖሩ ብቻ የምንጠቀምባቸው ናቸው። Good. I think it's clear. If you've understood me this much now, let me show you the structure. Okay? አሁን ደግሞ ስትራክቸሩ ምን ይመስላል የሚለውን ላሳያችሁ። Look, I had been playing football. The positive one. I had been playing football. ኳስ እየተጫወትኩ ነበር። ልክ እንደ I was playing football አይነት ትርጉም ነው ያለው። I was playing football ማለት ኳስ እየተጫወትኩ ነበር ነው። ይሄኛው I had been playing football ካልኩ ኳስ እየተጫወትኩ ነበር ነው። ግን ይሄኛው
ከድርጊት በፊት ሲፈጸም የነበረ ድርጊት ነው። ይሄኛው ደግሞ ሌላ ድርጊት ከፊቱም ከኋላውም ላይኖረው ይችላል ነው ብቻውን። ይሄኛውን ግን ብቻውን እንጠቀመው። The past perfect continuous, usually we use it with another past action. That's the difference. Okay? ስለዚህ I had been playing football. She had been playing football. They had been playing football. እነሱ ኳስ እየተጫወቱ ነበር። ኦኬ ሁሌ እንደምለው ፕሮናንሴሽንን በዚሁ በደንብ መለማመድ ስላለብን ላይ ኮንትራክት አድርገን እንጠቀምበታለን። ለምሳሌ I had አንልም ስናወራ had like I ብለን ከዛ በኋላ አፖስትሮፍ ከዛ ዲ had. So had, had been playing football. She'd been playing football. They'd been playing football. ስለዚህ እንግዲህ ቢን ካለ በኋላ አይንጂ እንጠቀማለን ማለት ነው። you see ይሄ ስትራክቸሩን ፖዚቲቭ እንዲህ ሳድርግ ነበር። ኦኬ እሱ ከመደወሉ በፊት እኔ ሻወር እየወሰድኩ ነበር። I had been taking a bath. I had been washing my body. Okay, I had been taking a bath when he arrived. እሱ ሲደርስ እኔ ሻወር እየወሰድኩ ነበር። ወይ ደግሞ I had been playing football before I went to school. ከመሄዴ በፊት ኳስ እየተጫወትኩ ነበር። ኦኬ ፖዚቲቭ ጉድ። እስቲ አሁን እነዚህ ፖዚቲቭ የሆኑትን ኤክስፕሬሽኖች እናንተ ወደ ኔጌቲቭ ደግሞ ቀይሩልኝ። የተወሰነ ደቂቃ ፖዝ አድርጉና ከዛ ኔጌቲቭ አድርጓቸው። like I had been playing football, she had been playing football, they had been playing football. Make them negative. Pause the video and make them negative. Okay, that's good. እንግዲህ ኔጌቲቭ ደግሞ ምን ይሆናል ማለት ነው? I had not been ነው የሚሆነው። I had not been playing football. She had not been playing football. እየተጫወተች አልነበረም። እኔ ስደርስ እሷ እየተጫወተች አልነበረም። Okay, when I arrived she had not been playing football. እኔ ስደርስ እሷ እየተጫወተች አልነበረም። ወይ ደግሞ ከመድረሴ በፊት እያነበበች አልነበረም። you see መድረስም ፓስት ነው። እያነበበች አለመሆኗም መሆኗ ኦር አለመሆኗ ፓስት ነው። ግን ቀዳሚው ፓስት የትኛው ነው? ማንበብ ስለማንበብ ያለው ነው። had been ያለበት is ከፓስት አክሽን በፊት ያለ ሌላ ፓስት ማለት ነው። okay so they had not been playing football. እንግዲህ ፕሮናንሴሽኑ ደግሞ እንዴት ነው የሚሆነው? ስናወራ like ኮንትራክት ማድረግ ስላለብን I hadn't been hadn't HADN apostrophe T hadn't. I hadn't been playing football. She hadn't been playing football. ስለ አይንጂም ከዚህ በፊት በሰራው ቪዲዮ ላይ በደንብ አሳይቻችኋለሁ። ፕሌይንግ አንልም። የሚል ድምጽ የለም እንግሊዝኛ ውስጥ ብለን ነው የምንቆመው ማለት ነው። so playing. I hadn't been playing football. She hadn't been playing football. They hadn't been playing football. ሌላው ደግሞ ለሲንጉላርም ለፕሉራልም ለሁሉም had ነው የምንጠቀመው the same. I hadn't. She hadn't. They hadn't been playing football. Very good. እስቲ አሁን let's practice. እንለማመድ እስቲ። እንዴት ነው የምንለማመደው? እዚህ ጋር ቨርቦችን ላስቀምጥላችሁ። ቨርብ 1 እናንተ ወደ አይንጂ ጨምራችሁ በስትራክቸሩ መሰረት ስታደርጉ የነበረውንና ሳታደርጉ የነበረውን ነገር ትናንትና ላይ ትገልጹልኛላችሁ። okay like play basketball, drive a car, practice English, drink coffee, wash clothes, read a book. ስለዚህ ሳረግ ነበር ለማለት ምንድነው? ለምሳሌ ባስኬት ኳስ ሲጫወት የነበረ ሰው ትናንትና ላይ I had been playing basketball ሲጫወት ያልነበረ ደግሞ I had not been playing basketball። እንግዲህ መጀመሪያ እንዳልኳችሁ ብዙ ጊዜ ሌላ ድርጊት ጋር አብረን ሐላፊ ድርጊት ጋር አብረን ሲሆን ነው እንጂ ብቻውን አንጠቀምበትም። ኦኬ ብቻውን አንጠቀምበትም። ግን like ፎርሙን እንድትለማመዱ let's do that way። ስለዚህ ቪዲዮን ፖስት አድርጉና I had been blank space አይንጂ ጨምራችሁ እዚህ ጋር ያሉት ላይ ማለት ነው። I hadn't been እንደገና አይንጂ ጨምራችሁ እዚህ ጋር ስታደርጉ ያልነበረውን ትገልጻላችሁ። pause the video for a while and practice.
Excellent. እንግዲህ I had been playing basketball. I hadn't been playing basketball. I had been driving a car. ስነዳ ነበር። ሲነዳ ያልነበረ ሰው ደግሞ መኪና I hadn't been driving a car. Okay. እንግሊዝኛ ሲለማመድ የነበረ ሰው I had been practicing English. ሲለማመድ ያልነበረ ደግሞ I hadn't been practicing English. በዛ መልክ you can practice እንዳደረጋችሁ ተስፋ አደርጋለሁኝ። አሁን ደግሞ እስቲ ሪል የሆነ ወደ ኋላ ሂዱና ወደ ኋላ ትናንትናችሁ ላይ ሂዱና ሁለት ድርጊቶችን ፒክ አድርጉ። ከዛ በቀደም ተከተል ይሄንስ ከማድረጌ በፊት ይሄን እያደረኩ ነበር የሚለውን ስትራክቸር እንድትጠቀሙ ፈልጋለሁ። I want you guys to make it practical. like ትናንትና ለምሳሌ እኔ ቡና ከመጣቴ በፊት መጽሐፍ እያነበብኩ ነበር like lunch time አካባቢ ሰው ምንድነው የምለው I had been reading a book before I drank coffee. Before I drank coffee, I had been reading a book. ትናንትና ቡና ከመጣቴ በፊት መጽሐፍ እያነበብኩ ነበር አይደል ያልኩት። ልክ እንደዛ እናንተም ሁለት ድርጊት ቢያንስ አንድ 3 ፔር like 6 ድርጊቶችን ጻፉና የቱ ነው ከየቱ በፊት ያለው የሚለውን እየጻፋችሁ እቺኛውን ስትራክቸር ተጠቅማችሁ I had been blank space before blank space practice አድርጓል ስቲች awesome very good በደንብ እንደተለማመዳችሁ ተስፋ አድርጋለሁኝ። ኦኬ አሁን ደግሞ let's see the question ጥያቄ ማድረግ ስንፈልግ ደግሞ ምን አይነት ቅርጽ ነው የሚኖረው የሚለውን ደግሞ መጀመሪያ እንደተለመደው አክቲቪቲ ልስጣችሁ ፖዚቲቭን ሰጣችኋለሁ እናንተ ወደ ጥያቄ ተቀይሩልኛላችሁ። look here I had been playing football, she had been playing football, they had been playing football. እናንተ ምን ታደርጉልኛላችሁ? እሷ ኳስ እየተጫወተች ነበር፣ እኔ ኳስ እየተጫወትኩ ነበር፣ እነሱ ኳስ እየተጫወቱ ነበር ወደሚለው ተቀይሩልኛላችሁ ወደ ጥያቄ ማለት ነው። እስቲ ፖዝ አድርጉ። let me give you some minute and then we'll come back. Very good. Hopefully you've done a great job. እንግዲህ like በመልኩ ልንቀይር እንደምንችል ደግሞ አብረን ነው like እኔ ሲጫወት ነበር ለማለት ስፈልግ had I been playing football, had she been playing football, had they been playing football. okay ስለዚህ ስንመለስ ደግሞ እንዴት እንመለሳለን? yes I had ለምሳሌ had I been playing football አሲም ጠይቀው ስጫወት ነበር like ትናንትና ቁርስ ከመብላቴ በፊት ስጫወት ነበር had I been playing football before I had lunch breakfast. yes I had. no I hadn't. had I been reading a book before I drank coffee yesterday? yes I had. ካልሆነ ደግሞ no I hadn't እንላለን ማለት ነው። okay had she been reading a book, had she been playing football? ስለዚህ አሁን had she been playing football የሚለውን ስንመልስ yes she had, no she hadn't ብለን ኔጌቲቭ ከሆነ hadn't ፖዚቲቭ ከሆነ ደግሞ yes she had በዛ መልክ እንመልሳለን። okay had they been playing football እየተጫወቱ ነበር? yes they had ካልሆነ ደግሞ no they hadn't. okay this is going to be how you answer the questions and ask question as well. okay አሁን ቅድም የሰጣችሁን ቃላት እዚህ ጋር እንደገና ይጻፍላችኋል። እነሱን እዩና እኔን ጠይቁኛላችሁ በየትኛው ስትራክቸር እቺኛዋን had you been ለምሳሌ playing basketball, had you been playing basketball ባስኬትቦል እየተጫወትኩ ነበር። ሁሉንም እስቲ እኔ እንደምትጠይቁ አድርጋችሁ ጥያቄውን ክሬት አድርጉ። እስቲ የተወሰነ ሰዓት ፖዝ አድርጉና ጥያቄውን ክሬት አድርጉና ባፋችሁ አውጥታችሁ ደግሞ ጠይቁ። as I usually say, practice makes perfect. good ስለዚህ እኔ ምን ብዬ መልሳለሁ? had you been playing basketball? yes I had. for example yesterday I played. before I went to my office I had been playing basketball. ስጫወት ነበር so I had been playing basketball. yes I had. okay had you been driving a car yesterday? no I hadn't.
ገባችኋ? በዛ መልክ ልንለማመደው እንችላለን ማለት ነው። ስለዚህ በየቦታው አቁሙና ተለማመዱ። ሙሉ ቦታ ላይ ወደ ኋላ እየተመለሳችሁ በደንብ ፕራክቲስ የምታደርጉ ከሆነ እመኑኝ እንግሊዝኛ ቋንቋችሁን በአጭር ጊዜ ልታሻሽሉ ትችላላችሁ። ኦኬ፣ ይህን ቪዲዮ እስከ መጨረሻው ስላያችሁ ከልብ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ ደግሞ ሲምፕል ፓስቶችን አጠቃላይ ሪቫይዝ አድርጌ ቆንጆ ቪዲዮ ሰራላችኋለሁ። ከዛ ፊውቸር ቴንስንም እንዲሁም በመደዳ እናያለን ማለት ነው። ከኔ ጋር ስለቆያችሁ አመሰግናለሁ። ሃቭ አ ናይስ ታይም